I believe in miracles። ሰላም ጤና ይስጥልን። ዛሬ አንድ አስደናቂ ጥያቄ ልጠይቃችሁ። በዚህ ዘመን ተአምራት ይደረጋሉ ብላችሁ ታስባላችሁ? ብዙ ሰዎች ተአምራት የቀድሞ ዘመን ታሪክ ብቻ ይመስላችኋል። ነገር ግን ታዋቂዋ ወንጌላዊት ካትሪን ኩልማን ተአምራትን አምናለሁ I believe in miracles በሚል መጽሐፏ የመጀመሪያ ምዕራፍ ላይ ፍጹም የተለየ ነገር ትነግረናለች። ዛሬ የዚህ ታላቅ ሴት አስገራሚ የሆነ ትምህርት እናያለን። እስከ መጨረሻ አብራችን ሁኑ። እኔ ተአምራትን አምናለሁ ምክንያቱም እግዚአብሔርን አምነዋለሁ። ይህ መጽሐፍ የሚጀምረው በዚህ ጠንካራ ረፍተ ነገር ነው። ካትሪን እንዲህ ስትል ትተርካለች። ከዓመታት በፊት በፔንሲልቬኒያ ግዛት በምትገኝ አንድ ትንሽ ከተማ ውስጥ በአንድ አሮጌ ድንኳን ውስጥ አገልግሎት ትሰጥ ነበር። በዚያ ምሽት በመንፈስ ቅዱስ ኃይል አንድ አስደናቂ ነገር ተከሰተ። አንዲት ሴት ከመቀመጫዋ ተነስታ ተፈወስኩ ብላ ጮኸች። ያን ጊዜ በውስጤ አንድ ትልቅ እውነት ነው የበራው። እግዚአብሔር ዛሬም ተአምራት ያደርጋል። ካትሪን በዚህ ምዕራፍ ውስጥ ለተመልካቾቿ ወይም ለአንባቢዎቿ የምታስተላልፈው ትልቅ ማስጠንቀቂያ አለ። እባካችሁ እኔን አትመልከቱ። እኔ ምንም ኃይል የለኝም። እኔ ልክ እንደናንተ ተራ ሰው ነኝ። ፈዋሹ እግዚአብሔር ነው። ክብሩም ለሱ ብቻ ይሁን። በዚህ ምዕራፍ ውስጥ ካትሪን ስለ አንዲት ሴት ትተርካለች። ይህቺ ሴት ለብዙዎች ዓመታት በጽኑ ታማ ነበር። ዶክተሮቹም ምንም ተስፋ የላትም ብለው ወደ ቤቷ የሰደዷት ምስኪን ነበረች። ነገር ግን በካትሪን አገልግሎት ላይ በነበረችበት ወቅት ምንም አይነት እጅ ሳይጫንባት በመንፈስ ቅዱስ ሰላም ተሞላች። በድንገትም በሰውነቷ ውስጥ ከፍተኛ ሙቀት ተሰማት። ከዚያም ተነስታ መጓዝ ጀመረች። ካትሪን ይህን ታሪክ ስትተርክ እንዲህ ትላለች። ተአምር ማለት ለየት ያሉ ሰዎች ብቻ የሚሰጥ ስጦታ አይደለም። ተአምራት ማለት እግዚአብሔር ለልጆቹ ያለው ፍቅር መገለጫ ነው። እምነት ማለት ደግሞ እግዚአብሔር ቃሉን እንደሚጠብቅ ማመን ብቻ ነው። የካትሪን የመጨረሻ ምዕራፍ ላይ በመጨረሻ እንዲህ ትላለች። ይህ መጽሐፍ ስለኔ አይደለም። ይህ መጽሐፍ ስለ እግዚአብሔር ታላቅነት ነው። በዚህ መጽሐፍ ውስጥ የምታነቡት ታሪኮች ሁሉ እውነተኛ ናቸው። እግዚአብሔር ትናንት ያደረገው ዛሬም ለእናንተ ሊያደርገው ዝግጁ ነው። ታላቁ ጣልቃ ገብነት። እግዚአብሔር በሰው ልጆች ታሪክ ውስጥ ጣልቃ መግባት አይሰለቸውም። ካትሪን ኩልማን በዚህ ምዕራፍ የምታስተምረው ስለ እግዚአብሔር ቸርነትና ርህራሄ ነው። እሷ እንደምትለው ተአምር ማለት እግዚአብሔር ለሰው ልጆች ያለው ጥልቅ ፍቅር መገለጫ መንገድ ነው። ብዙ ሰዎች ተአምራት እንደሚደረግላቸው የሚፈልጉ አሉ። አንድ ነገር ስላደረጉ ወይም ስለሰሩ ይመስላቸዋል። ነገር ግን ተአምራት ለስራ የሚገኝ ደሞዝ አይደለም። ተአምራት ማለት በጸጋ የሚሰጥ ስጦታ ነው። ካትሪን በዚህ ምዕራፍ ውስጥ አንዲት እናት እና ልጇን ልብ የሚነካ ታሪክ ትተርካለች። አንዲት ሴት ልጇን ይዛ ወደ እኔ መጣች። ልጇ መራመድ አይችልም፣ እግሮቹም ሸባ ነበሩ። ዶክተሮች ልጅሽ ዳግመኛ አይቆምም ብለው በይፋ ነግረዋታል። ነገር ግን የዚህ ሴት ልብ በእምነት ተሞልቶ ነበር። ስብሰባው ላይ ያለች ምንም አይነት ጩኸት ወይም ግርግር ሳይኖር ልጇ በድንገት ከወንበሩ ተነሳ። መጀመሪያም ተንገደገደ፣ ከዚያም አንድ እርምጃ ተራመደ። በመጨረሻም በአዳራሽ እየሮጠ ወደ እናቱ መጣ። በዚህ ምዕራፍ የምንሰጠው ትምህርት ልብ ማጽዳት። ካትሪን እንዲህ ትላለች። ተአምራት ለመቀበል መጀመሪያ ልባችሁን ከቂም ከጥላቻና ከጥርጣሬ አጽዱ። መንፈስ ቅዱስ ሰላም ባለበት ልብ ውስጥ በኃይል ይሰራል። እምነት ማለት መጠበቅ ነው። እምነት ማለት እግዚአብሔር ዝም ብሎ በተረጋጋ መንፈስ መጠበቅ ነው። የነፍስ ፈውስ። ምንም እንኳን አካላዊ ፈውስ ቢደረግም ከሁሉም በላይ ትልቁ ተአምር የሰው ልጅ ከፈጣሪ ጋር የሚያስታርቅ የነፍስ ፈውስ እንደሆነ አበክራ ትናገራለች። የክርስቶስ ጸጋ ከሁላችንም ጋር ይሁን።